ሰላም ብዙዎቻችሁ ስለምታነሱልኝ ጥያቄዎች አንዳንድ ምላሾችን ለመስጠት ነው። እናም ብዙዎቻችሁ ስታነሱልኝ እንደሰማሁት ከሆነ ኢፖክሲን መቀመም ወይም ደግሞ ኢፖክሲ ካልኩሌሽን ሬሾ ምናምን ያን ያህል ከባድ ነው ወይ? እና ኢፖክሲ ካልኩሌሽን ኢፖክሲ ሬሾ በራሱ እናንተ አንድ ቪዲዮን አይታችሁ መማር የምትችሉበት ወይም መገንዘብና ቀጥታ ያንን ነገር መተግበር የምትችሉበት እጅግ በጣም ቀላል ነገር ነው። ነገር ግን እኛም የአካል ስልጠናን እንደምንሰጥ ታውቃላችሁ። ታዲያ እኛ በአካል ስናሰለጥን ምንድን ነው ታዲያ የምናሰለጥነው? ይህም ማለት ኢፖክሲን መቀመም ወይም ደግሞ ካልኩሌሽን ቀላል ከሆነ ሰልጣኞች ታዲያ በአካል የሚሰለጥኑት ምንድን ነው ካላችሁኝ የኢፖክሲ ከለሪንግ ኢፖክሲ የሪቨር ቴብሎችን ሊሆን ይችላል፣ ቅርጻ ቅርጽ ወይም ደግሞ ወጣ ያሉ ዲዛይኖችን እና ክሬቲቪቲን የሚጠይቁ የተለያየ የዳይኒንግ ቴብል ቶፖችን ፍሎሪንግ ለምናሰለጥናቸው ልጆች የምንሰጣቸው ሙያዊ እውቀት ነው እንጂ ብቻውን በቲዮሪ የተደገፈ እውቀት አይደለም። እኛ እንደ ሃኖን ረዚን ኤንድ ክራፍት የምናምንበት አንድ ነገር ቢኖር ስለ ኢፖክሲ ሙያዊ እውቀትን በመስጠት እናምናለን እና ሙያዊ እውቀትን የሚያስጨብጡ ክሬቲቪቲን የሚጠይቁ ስራዎችን ነው እንጂ ሚክሲንግ እና ሜዠርመንት ከፈለጋችሁ እኛ ዩቲዩባችን ላይ ወደ 1 ሰዓት የሚጠጋ ኮርስ ስለሰራን እዛ ላይ መመልከት ትችላላችሁ። ነገር ግን ደግሞ እንደዚህ ሙያዊ እውቀትን እንፈልጋለን የምትሉ ሰዎች ካላችሁ ደግሞ ዲስክሪፕሽን ላይ ስልካችንን ስላስቀመጥን በዛም ኮንታክት ልታደርጉን ትችላላችሁ። መልካም ቆይታ።